አሉላ ፍሬው ግን ማለት ነው ኳሱ አልበቃ ብሎን ነው ወይስ አሉላ ፍሬው ስለሆነ ስም ሁሉም ኳስ የኔ ነው እያልከን ነው? ይሄን ቪዲዮ ለአሉላ ፍሬው አድርሱልኝ። ስሜታዊ ላለመሆን እሞክራለሁ። አሉላ ፍሬው ይሄን ቪዲዮ የምታይ ከሆነ ሁለት ዝግጅቶች ታደርጋለህ። አንዱ ሊያስደብርህ ስለሚችል አበበ ግደይን ደውለህ ታጽናናኛለህ በለው። ሁለተኛው ደግሞ ሊገባህ ስለሚችል ሐሳብህን ትቀይራለህ። ወንድም አለም ይኸውልህ የአዲስ አበባ ስቴዲየም ከ35000 እስከ 40000 ሰው ይይዛል። ስፖንሰሮች የሚመጡት የእግር ኳስ ተደራሽነትን ፍለጋ ነው። እነዚህ ቲክቶከሮች ስቴዲየም ገብተው ሙሉነህ መብራቱ፣ ባቢ የእግር ኳስ ተደራሽነት ያቅማቸውን በነፃ አስተዋጽኦ ስላደረጉ አንተ አፍ ውስጥ መግባት የለባቸውም። ሰዎች ከአንተ የተሻሉ ሲመስልህ ማድነቅና እነሱ ጋር ተጠግተህ ምን አብሮ መስራት እንደሚቻል ማረጋገጥ ነው እንጂ በመሳደብ የሚገኝ ነገር የለም። ፎሎ አርጉኝ ሲጀመር ፎሎ አርጉኝ አባባልህ ራሱ እንዴት እንደሚያናድ ሙአዝ እኔን ሰድቦ ፎሎወሩ ጨምሯል። እባካችሁ እኔንም ፎሎ አርጉኝ። ሐዋሳ ዩኒቨርሲቲ ነው የተማርከው ጎበዝ። ሐዋሳ ዩኒቨርሲቲ ስትማር ሶሻል ሚዲያ እንደዚህ አይነት ተጽዕኖ ይፈጥር ነበረ? ቲክቶክ ነበር፣ ኢንስታግራም ነበረ፣ ትዊች ስትሪም ይደረግ ነበር። አንድ ሰው የሚማረው የሚያስብበትን መንገድ እንዲያስተካክል ነው እንጂ የወሰደውን ኮርስ አምኖ አንድ ቦታ ላይ ድርቅ ብሎ እንዲቀር አይደለም። እንደ ድሮ ማሰብ አቁመ ለመቀላቀል መሞከር ነው እንጂ መንቀፍ ዋጋ የለውም። እግዚአብሔር እንደውም ሙሌንም ባቢንም ፏድንም ፎሎ አድርጓቸው። እንደ እግር ኳሱ እኮ ማለት ነው ኮንተንት ክሬተሮች ከመጡ በኋላ ሌላ ቫይብ ይዟል። ኢቨንቶች ይዘጋጃሉ፣ የማሊያ ሽልማቶች አሉ። ቤተሰብ እየሆነን እኮ ነው። ይሄ ነገር ያናድዳል። ይሄ ወንበር ላይ መተለመቃ ነው። አታርክ ሰው በእናትህ። በጣም የሚከበሩ የሚወደዱ እኛ ላለችን ትንሽዬ የእግር ኳስ ዕውቀት አስተዋጽኦ ያደረጉልን በጣም የምንወዳቸው ብዙ ጋዜጠኞች አሉ። ከነሱ ጋር በፍጹም አንነካካም፣ ሐሳባችንም አይደለም። ግን እንዳንተ አይነት ሙአዝ የሚጠቀመው ቃል አለ፣ እሱን አልጠቀመውም። እየመጣ የነሱንም ስም ባታጎድፍ ደስ ይለኛል። ይሄን ቪዲዮ ትንሽ ረዘም ይላል። ሼር፣ ኮፒ ሊንክ አድርጉት። ይመቻችሁ። ወዳችኋለሁ።